አንድ ግጥም አለ። እስቲ አንድ ሁለት ግጥም ያለች እኮ ነው ርዕሱ። አይዞህ የለመደ የኔ ብርቱ ጫንቃ ያላንቺ የማይችለው ከተኛ የማይነቃ ከንፋስ አምሽቶ ከጨረቅ ያደረ ኩርፊያሽ አዳምኖበት ከውጭ የቀረ ይቅርታ ሊሊሆን ይቅር ሊልሽ ይሆን ምን እንደፈለገ ሳላውቀው የልቤን ከወራት በኋላ ከቤትሽ በራፍ ላይ ቆምኩኝ ምን ተፍረቴን በምን ሰበብ ልግባ ይቅርታ እንዳልጠይቅ ለምን እንዳኮረፍሽ አልተነጋገርንም ይቅር አልኩሽ ብልም ለየቱ ጥፋቴ ካልሽኝ መልስ የለኝም በምን ሰበብ ልግባ ረጅም ዝምታ ረጅም ማመንታት ረጅም አስቤ ጥፋትሽን መዘንጋት ጥፋቴን መዘንጋት ምክንያት ስላጣው ከቤት መግቢያ በቂ ስትወጪ አግኝተሽኝ አንቺው ተጨነቂ አልኩና ከደጅሽ እንደተጋደምኩኝ በጥቂት ጥበቃ በርሽ ተከፈተ እኔም ተደሰትኩኝ ያስብለኝ ጀመረ ይሻለኝ ነበረ ተዘግቶ በቀረ ወይኔም ባልመጣው ልቤም ባልናፈቀ እግሬንም ባልመራው አይኔም ይሄን ባያይ ጆሮዬም ባልሰማ ህልም በሆነና ልክ እንደ ሁል ጊዜ ናፍቃለች እኮ ተብዬ ብታማ ትይኝ ነበረ የምትወጂው አይነት ረዘም ያለና ሰፋ ያለ ደረት መልኩ ጣየም ያለ ጸጉር ቤት የዋለ ራሱን ያልሽኝን ኩርፊያሽን አጥንቶ እኔን ያስረሳኝን በኔ ቦታ አየሁት ወገብሽን ይዞ ከንፈርሽን ሲነክሰው አይንሽ እየሸኘው ወዲያው ሲናፍቀው ልግባ ብዬ በጀኝ ማመንታቴ እንኳንም ጠፋብኝ ጥፋትሽ ጥፋቴ እንኳን በር አልመጣው እንኳንም አልገባው ከውስጥ የሆኑትን ባይኔ ስላላየው አልሆንም እያልኩኝ ማመንታት እችላለሁ መሆኑን እንዳመንኩ ግን አስታውቃለሁ ከነፋስ አምሽቼ ከጨረቃ አድራለሁ